ውሾ ተባብለን ማለፍ የለብንም ሐቀኛ የሆነ ትራንዚሽናል ጀስቲስ መካሄድ አለበት ያኔ ሁሉም እንደ ጥፋቱ ለሀገር በሚጠቅም አግባብ ተጠያቂ መሆን አለበት ሁላችንም ራሳችንን ለዛ ማዘጋጀት አለብን እንደዛ አይነቱ ሂደት ሲመጣ በህግ ምን ተጠየቅ ልንኖር እንችላለን በታሪክና በትውልድ ምን ተጠየቅ ልንኖር እንችላለን በሞራል ምን ተጠየቅ ልንኖር እንችላለን የሚያስታርቀን እሱ ነው አሁን ላይ ግን መተማመን ያለብን ሁላችንም የችግሩ አካል ነን አንዳችን ጣታችን በሌላችን ላይ በመቀሰር የምንፈታው ችግር የለም አንዱን ጣት ወደፊት ስንቀስር ሶስቱ ጣት ወደ ራሳችን ነው የሚያመለክተው ግን እንደዛ ሁላችንም የመፍትሄው አካል እንሆናለን በዚህ ነው መስማማት እንዴቱ ግን የተረዳኝን ነገር ልግለጽለት እዚህ አቶ ልደቱን ቻሌንጅ ለማድረግ ወይም ደግሞ ወደ አቶ ልደቱ ጣት ለመቀሰር ምንም አይነት ፍላጎት የለም በኔ ሳይድ እኔ ያልኩ ያለሁት አይ ፊል ዩ ነው ያልኩ ያለሁት አይደለም አንተ ልክ የአንድ ብሔር ኤሊት ተጠያቂ ነው ያልክ ነው በቀጥታ በተስተላልፈው የምትፈልገው እንደውም ኤሊቱ ተጠያቂ ነው በሚል ማይ ተስማማን መስሎኝ ሞቢላይዝ የተደረገ ኃይል አለ ነው ለንደርና አጠቃላይ አብዛኛው የትግራይና የኦሮሞ ብሔርተኞች ችግር ይሄ ነው ለምሳሌ ነገር እኮ አዳምጠኝ አንዱ አማራ ውስጥ አሁን ለተፈጠረው ብሶትና ችግር ራሱ ምክንያት የሆነው ይሄ የትርክት ስህተት ነው የአንድን ህዝብ ኤሊት የአማራ ገዢ መደብ ብሎ ለኢትዮጵያ ችግሮች ሁሉ ጊዜ አንድን አካል ተጠያቂ ማድረግ የአማራን ህዝብ ዋጋ አስከፍሎታል ድሃውን ምንም የማያውቀው አራሹ ገበሬ ነፍጠኛ ትምክተኛ ተስፋፊ የድሮስ ስርዓት ናፋቂ እየተባለ እየተገደለ ነው ያላበሳው በኢትዮጵያ ተጨባጭ ሁኔታ ራሱን አማራ አድርጎ የአማራ ወኪል አድርጎ አገር የገዛ ስርዓት የለም ግን አማራን በተለየ ሁኔታ የጠቀመ ስርዓት ኢትዮጵያ ውስጥ የለም እሱ ወደዛ ከመጣን ኢንፋክት አማራ እንደ ክልል እንትን ያደረገው ሪኮግናይዝ ያደረገው ቲፒኤልኤፍ ኤግዛክትሊ የኔን አርጊውመንት ነው የምታጠናክረው ራስም ወይ ከሲል ኢትዮጵያዊ ዝቅ ሲል ወይ ወሎዬ አማራ ራሴንም እንትን አላረግም ያልክበትም አጋጣሚ ያስታውሳለሁ ከፍ ሲል ኢትዮጵያዊነት ከዛ ደግሞ ምናልባት የወሎ ክፍለ ሀገር ሰው ነኝ እንጂ እንደ አማራ ራሴን ሪኮግናይዝ አድርጌ አላቅም የሚል ነገርም ያስቀመጥክበት አስታውሳለሁ እሱ አይደለም አታዛባው ኦኬ እሺ አርመኝ ምን ችግር አለ ከ1983 በፊት ራሳችንን በፖለቲካ ማንነት እንደ ኢትዮጵያዊ ነው እንጂ እንደ አማራ አይተን አናውቅም ነው ጓዳንተኝ በተጽዕኖ በጥቃት የአማራ ማንነት እንዲኖረን ተደርገናል ባህላዊ ማንነቴ ደግሞ አማራ አማርኛ ተናጋሪ ነኝ አማራ የሚባለው ህዝብ አሁን ባለው ተጨባጭ ሁኔታ የሚያራምደውን ባህል ነው ማራም አንስተዋል በአማራ የምትጠሩት አማርኛ ተናጋሪ ካጣራ ነው የሌላ ብሔር ተወላጅ ነው ብለሃል ኢትዮጵያዊነቴን እቀበላለሁ አማራነቴን እቀበላለሁ በሁለቱ መካከል ምንም ግጭት የለብኝም እሱ ኳስቸነብል ነው ይሄ አስቀድማችሁ ለኔ ነው ማለት አንተ ሌላ አመለካከት ሊኖር ይችላል ያን እቀበላለሁ በክልሉ አይጋጭብኝም በክልሉ ውስጥ አንተ ሰው በብሔር ማንነቱ መኩራት ይችላል በኢትዮጵያዊነቱ መኩራት ይችላል ሁለቱንም ተገቢ በሆነ ሚዛን ይዞ መቀጠል ይችላል ልክ ነህ ትክክል ነህ አንድ ነገር ግን እዚህ ላይ ማንሳት ስለፈለኩ ነው መዋቅራዊ የሆነ እንትን የአማራ ህዝብ መጥቶበት ለጥቃት መዳረጉ እንደ አንድ ምሳሌ አቀርበህ ይሄ ነው በሂደት ወደዚህ አይነት ነገር የወሰደን የሚል የአማራ ህዝብ የመጠቃት ስሜት ይዞ ነው እና ትግራይም እንደዛ አይነት ስሜት ነው እያዳበረ ያለው ከዚህ እንውጣ የሚል ነገር አስቀምጠሃል አንድ መሰረታዊ ነገር ግን እዚህ ላይ መቀመጥ አለበት የትግራይ ህዝብ አሁን ባለፉት 2-3 ዓመታት ጄኖሳይድ ሲፈጸምበት በነበረ ሞቢላይዜሽን አይነት በዚህ ደረጃ አንድ ህዝብ ሲጠቃ በኢትዮጵያ ታሪክ ከነበረ ካንተ ካቶ ልደቱ ልስማው አልገባኝም ማለት የተጠቂነት ስሜት ነው አሁን አንድ ችግር እየፈጠረ ያለው የቪክቲም ሁድ ሜንታሊቲ ብለህ በቁጥር ደረጃ ባለፉት 2 ዓመታት ትግራይ ላይ በተደረገው ጦርነት የሞተው ህዝብ በታሪካችን አይተነው ማናቀም አንድ ነጥብ እያልኩ ያለሁት የጠፋው ይጨርስልህ ልዩ የሚያደርጉትን እኮ ነገር ልነግርህ ነው ትግራይ ውስጥ ከ1 ሚሊዮን ህዝብ በላይ ነው ያለቀው በታሪካችን አይተን አናውቅም ከአድዋ ጦርነት ጊዜ ጀምሮ በዚህ መጠን ዋጋ የተከፈለበት ጦርነት ኖሮ አያውቅም አንድ ሁለተኛ ልዩ የሚያደርገው ልንገርህ ሁለተኛው ልዩ የሚያደርገው የውጭ ወራሪ ኃይልን በራሳችን ግዛት አስገብተን የራሳችን ህዝብ እንዲጨፈጨፍ ለመጀመሪያ ጊዜ በታሪካችን የፈቀድነው በትግራይ ጦርነት ይሄ ልዩ ያደርገው
ከመቼውም ጊዜ በበለጠ ቀላል የማይባል የፖለቲካ ኤሊት የህብረተሰብ ክፍል ሞቢላይዝድ የሆነበት ጦርነት ነው። እጅግ አሳዛኝ በሆነ ሁኔታ ትክክል ነው። ግን ደግሞ አንዳንዴ በሚዛን ሁሉ ነገር ማየት አለብን። በሌላ መልኩ ደግሞ እንሂድ። ላለፉት 32 ዓመታት ባልተቋረጠ ሁኔታ በተለይ ከአማራ ክልል ውጪ የሚኖረው አማራ ህዝብ ሲጨፈጨፍ ነው የሚኖረው፣ በተከታታይ ሲፈናቀል ነው የሚኖረው። በዛ ደረጃ ደግሞ ከአካባቢው የተፈናቀለ ለረጅም ዓመታት ጄኖሳይድ ሲፈጸምበት የነበረ ህዝብ ደግሞ ኢትዮጵያ ውስጥ ለረጅም ዓመታት እስካሁን ድረስ ባልተቋረጠ ሁኔታ እያልኩ ልቀጥል ይችላል። ግን ኦሮሚያ ክልልን እንውሰድ። በፖለቲካ ማንነት ላለፉት 32 ዓመታት እስር ቤቶቹን ሁሉ በበላይነት የሞላው የኦሮሞ ፖለቲከኛ ነው፣ የኦሮሞ ወጣት ነው። በዛ ደረጃ በፖለቲካ ማንነቱ ኢትዮጵያ ውስጥ የተጠቃ እያልኩ ልቀጥል ይችላል። ሁሉ ነገር አንጻራዊ ትግራይ ጦርነት በፊት ችግራችን ይመስላል። አሁን በእውነታዎች ቻሌንጅ ላደርግ ስለፈለኩ ነው። ከትግራይ ጦርነት በፊት በነበሩ የፖለቲካ ምስቅልቅሎች እንደገለጽከው ማለት ነው በኢትዮጵያ ውስጥ የነበረ ችግር አብዛኛዎቹ ጥያቄዎች የኦሮሞም እስር ቤት ያጣበበው ኦሮምኛ ተናጋሪ ነው ያልከው አንተም ስትታገልበት የነበረ ይሄ ነገር እንዲቆም ማለት ነው። ካያቸው ጥያቄዎቹ በጄኖሳይድ ደረጃ የተነሱ አይደሉም። በፖለቲከኞች ደረጃ የወደቁም የተነሱት ድርጅቶችን የአማራ ህዝብ ላይ ጄኖሳይድ ተፈጽሟል ብለህ ታምናለህ አታምንም? የአማራ ህዝብ ላይ ጄኖሳይድ ተፈጽሟል? የት አለ ማስረጃው? በየትኛው ዘመን ነው ችግሩ? እንዴ በዚህ ዘመን እኔ ቆይ አዳምጠኝ። ትግራይ ውስጥ ጄኖሳይድ እንድትነግረኝ ነው እየጠየቅኩ ያለሁት፣ ሌላ አይደለም። ልነግርህ ነው። አዳምጠኝ። ጥያቄው ለእኔም ስላልገባኝ እንኳን ለተመልካቹ ጄኖሳይድ በዚህ በ5 ዓመቱ ነው ወይስ በ27 ዓመት ውስጥ ነው እያወራን ያለ ነው? እሱ ነው። በሁለቱም እኔ አቶ ልደቱ ጥያቄ ኢህአዴግ ዘመን አንዴ አቶ ልደቱ ቆይ አዳምጠኝ ነው አንዴ ስላልጨረስኩ ነው እኮ እየተናገርኩ ያለው የአቶ ልደቱ የ27 ዓመት ትግል ጠይቀኸኛል እኮ ልመልስ። ወጣትነት ጊዜህም ጀምሮ ቆየት ላለ ጊዜ ለረጅም ጊዜ እየታገልክ ነበር። ጄኖሳይድን ነው እየታገልኩ ያለሁት ያልክበት ጊዜ ልመልስልህ። እኔ ትግራይ ውስጥ ጄኖሳይድ ስለመፈጸሙ መረጃ አልጠየቅኩም። ግልጽ ነው። ለእኔ አቋም ነው የወሰድኩት። የፖለቲካ አቋም ነው። በህግ ደረጃ ልል አልችልም። ጄኖሳይድ የራሱ መመዘኛዎች አሉት። በፍርድ ቤት ሄጄ ላላሳምን እችላለሁ። እንደ ፖለቲከኛ ግን የፖለቲካ አቋም ነው የወሰድኩት። አማራ ክልል ከሽግግር መንግስቱ ጊዜ ጀምሮ እስካሁን ድረስ ባለፈው የ27 ዓመትም በአሁኑ 5 ዓመትም ከክልል ውጭ የሆኑ አማራዎች ጄኖሳይድ ነው ሲፈጸምባቸው ይኖሩ። ግልጽ በሆነ ሁኔታ እንዲያውም ጦርነት በሌለበት ሁኔታ የትግራዩ ጦርነት ፉል ፍሌጅድ የሆነ በሀገር ደረጃ የታወጀ ጦርነት ታውጆ ነው ጄኖሳይድ የተፈጸመበት። የአማራው ግን ጦርነትን በሌለበት ሁኔታ ፍጹም ሰላማዊ የሆኑ ሰዎች ያልታጠቁ በብሔር ማንነታቸው ብቻ በአማራነታቸው ብቻ እየተጨፈጨፉ በገፍ ሲቀበሩ ነው የኖሩት፣ ሲፈናቀሉ ነው የኖሩት። ይሄን ማመናል አንተ ማመን አልፈለክም። ይሄ በአማራው ላይ ይሄ ጄኖሳይድ ነው እያልከኝ ያለው ይሄ ጄኖሳይድ ነው እያልከኝ ኦፍ ኮርስ እንደ አንድ ፖለቲከኛ ባለኝ መረዳት አማራው ህዝብ ላይ በማንነቱ ጄኖሳይድ ነው እየተፈጸመ ያለው። አማራን ስማ፣ ያቺ ሙስሊም ልጅ በጣም ቫይራል የነበረ ፊልም ታስታውሳለህ አይደል? ሙስሊም ልጅ አማራ ነች። እንዳይገሏት ምንድነው ያለችው? ከአሁን በኋላ ባካችሁ አትግደሉኝ፣ አማራ አልሆንም ነው ያለችው። ሁላችንም ልብ የሰበረ ነው። ምንም የማያውቁ አርሶ አደሮች የነተበ ድህነት ውስጥ ያሉ ናቸው የተጨፈጨፉት፣ የተገደሉት። የሚቀበሩት በክብር አልነበረም፣ በዶዘር ነበር የሚቀበሩት። አይተናል እኮ በዚህ ቅርብ ጊዜ አሁን በጦርነት በ27ቱም ዓመት አሁንም በ5 ዓመቱ ማርያሙ አንድ ጥያቄ ግን አልመለሰልኝም እስካሁን አቶ ልደቱ በወጣትነትም ሆኖ በጣም ትንሽ ሆኖ አስቀድሞ ፖለቲካ በኢህአዴግ ጊዜ ከጀመሩ ሰዎች አንዱ ነው ብዬ ነው የምወስደው። ወጣት ሆኖ ማለት ራሱም በጽሁፉ ገልጾታል። መጀመሪያ በአዲስ አበባ ጉዳይም የመጀመሪያ ጨርሷል። አንዴ ጨርስና ሙሉ በሙሉ መልስ እንድትሰጥ ጨርሳል። አቶ ልደቱ ይሄ ነው ጨርሷል እኮ አይደለም። ይሄ ችግሩ ምን መሰለሽ፣ አሁን ያሉላ እኮ ጥያቄ አያልቅም። አንድ ቦታ ላይ አላውቅም ነው አስቸጋሪ ነገር ነው። ስለወደፊቱ ትንሽ ተነጋግረን ብትዘጋው ጥሩ ይመስለኛል። መልካም። ግን እኔ እያልኩ ያለሁት አሁን በግልጽ አሁን ላልከው ከጨረስክ መልስ ይስጥበት። እሱ መሰረታዊ በሆነ ነገር
ብንግባባ ጥሩ ነው። በማንስማማባቸው ነገሮች ደግሞ ብንለያይ ጥሩ ነው። መሰረታዊ የሆኑ ነገሮች ሲያመጣ ደግሞ የአቶ ልደቱ የፖለቲካ አሁን ያለውም የበፊቱም ታሪኩ መሰረት አድርጌ ነው እየተናገርኩ ያለሁት። እኔ ለምን ይሄ ገሸሽ እንደሚደረግ አላቅም እያልኩ ያለሁት በኢህአዴግ ዘመን በነበረው ይሄ 5 ዓመቱ ሳይጨምር የተወሰነ ኢህአዴግ ስለነበረው ማለት ነው በነበረ ጊዜ የአቶ ልደቱ ትግል እኔ በማቀው ማለት ነው በአዲስ አበባ ጉዳይ፣ በህገ መንግስቱ፣ በፌዴራል ስርዓቱ፣ በዲሞክራሲ፣ በሰብአዊ መብት አያያዝ፣ በሀሳብ በነፃነት የመግለጽ፣ የምርጫ ጉዳይ ማጭበርበርና ሀቀኛ ምርጫ አለመካሄድ፣ በእነዚህ ጉዳዮች ሲታገል ነው የማውቀው። ጄኖሳይድ በአማራ ህዝብ ላይ እየተፈጸመ ነው ብሎ ትግል ሲያካሂድ እኔ አላውቅም። ከተሳሳትኩ ልታርም። እሺ አቆመው። እሱ ለመጀመሪያ ጊዜ በታሪኬ በ21 ዓመቴ የፖለቲካ ትግል ውስጥ እንድገባ ያደረገኝ ጥያቄ በአማራው ህዝብ ላይ በበደኖ፣ በወተር፣ በአርባ ጉጉ የተፈጸሙ ጭፍጨፋዎች ናቸው። በሽግግር አዳምጠኝ፣ በሽግግር መንግስቱ እየሰማሁ ነው እህን ያልኩት እኮ አዳምጠኝ። ስለዚህ የጄኖሳይድ ጥያቄ በ27 ዓመቱ ነበረ። ያን ምክንያት አድርገን ትግል ስናደርግ የነበርን ሰዎችና ድርጅቶች አለን። ፕሮፌሰር አስራት ለመጀመሪያ ጊዜ ሐኪም ናቸው። ምንም የፖለቲካ አምቢሽን የነበራቸው ሰው አይደሉም። ያን መአህድ የሚባል ድርጅት ለማቋቋም የተገደዱት ያኔ አማራው ቅድም ባልኩ ትርክት ተስፋፊ ነህ፣ ሰፋሪ ነህ፣ መጤ ነህ፣ ገዢ ነህ፣ ጨቋኝ ነህ፣ መውጣት አለብህ፣ አገርህ አይደለም እየተባለ በመገደሉ ነው። በነገር ላይ ይሄን የምለው አይደለም። በፓርላማው በሽግግር መንግስቱ ፓርላማ ውስጥ ትልቅ ኢሹ ሆኖ ኮሚቴ ተቋቁሞ ነበር። ያ ኮሚቴ ተቋቁሞ ማን ነው ይሄ ድርጊት የፈጸመው የሚል ማጣራቱ ተካሂዷል። ያ ነገር ግን ሪፖርቶችን መለስ ብለህ ማየት ትችላለህ። በተለያየ ጊዜ እየዋለ እያደረ የቀጠለበት ሁኔታ ነው ያለው። ቤኒሻንጉል ጉሙዝ ውስጥ፣ የተወሰኑ የደቡብ ክልሎች ውስጥ፣ በተለይ ደግሞ ኦሮሚያ ውስጥ። ይልቁንስ ካነሳኸው አይቀር የድሮውን የ27 ዓመት ስርዓትና የአሁኑን ስርዓት ለእኔ በዋናነት የሚለየው አንድ ነገር ነው። ድሮ እንዳልከው በዋናነት ለመልካም አስተዳደር፣ ለኢኮኖሚ እድገት፣ ለዲሞክራሲ፣ ለእኩልነት ነበር የምንታገል። የሀገር ህልውና ይፈርሳል፣ እንበታተናለን፣ እርስ በርስ እንጨራረሳለን የሚል ስጋት ግን አልነበረም። አንጻራዊ ሰላም ነበር፣ አንጻራዊ ኢኮኖሚ እድገት ነበር። ጥያቄያችን በዛ ደረጃ ነበር። አሁን ግን ነገ ተኝተን ስንነሳ የሀገር ህልውና ሊፈርስ ይችላል። መንግስት የለሽ ሆነን እርስ በርስ ምናልባት ከአሁኑ ከ2 ዓመቱ አስቀያሚ ጦርነት በላይ ልንተላለቅ እንችላለን የሚል ስጋት ውስጥ ነው። በኢህአዴግ በ27 ዓመቱ ስርዓት ስናነሳቸው የነበሩ ጥያቄዎች 2ኛ 3ኛ ደረጃ የሆኑበት ሁኔታ ነው ያለው። ጥሩ፣ በጣም ጥሩ አድርገህ ገልጸህልኛል። እና ይህ ከነበረ እውነታው በዛም ወቅት ያስቀመጥከው ማለት ነው። የኢህአዴግ መንግስት በዚህ ደረጃ ትግራይ ላይ አሁን ያለው ስርዓት ጥሪ አድርጎ ሞቢላይዝ አድርጎ በአማራ ክልል ላይ የተፈጸመ ዘመቻ እኔ አላስታውስም፣ አላቅም። ከነበረ ትነግረኛለህ አንተ አሁን ማለት ነው። ትግራይ ላይ የተፈጸመው ባለፉት 2-3 ዓመታት ቅድም በሚገባ አስቀምጣቸዋል። የውጭ ኃይል በማሳተፉ የተለየ ያደርገዋል። ከፍተኛ የሆነ ሞቢላይዜሽን ነበረው ብለህ አስቀምጠሃል። ከፍተኛ ቁጥር ደግሞ ሰው ያለቀበት። በዚህ ደረጃ በየትኛውም የኢትዮጵያ ክፍል እንደዚህ አይነት ሞቢላይዜሽን እና ዘመቻ በ27 ዓመትም አሁን ባለው 5 ዓመትም ራሱ አላየሁም። ስለዚህ ይሄ መሰረት አድርጌ እኔ ጄኖሳይድ ብል አንተም ጄኖሳይድ ነው ብለህ የፖለቲካ አቋም ብትወስድ ልንጠቅሳቸው የምንችል ማስረጃዎችም እንዳሉ ነግሬሃለሁ። በትግራይ ጉዳይ ላይ ከውጭ ማለት ነው፣ ከውጭ አካላት፣ ከውጭ ተቋማት፣ መሪዎች፣ ታዋቂ ሰዎች ማለት ነው። ባለበት ሁኔታ የትግራይ ህዝብ የሰለባ አስተሳሰብ ተጠቂ እያደረጋችሁት ነው ማለት ትንሽ እንዴት ነው ከሌላው አንጻር ጋር አነጻጽረ ስታየው? ሌላው የተጠቂነት ሰለባ በመጠቀም ነው ሞቢላይዝ ያደረጉት ብለህ ቅድም አጠቃላይ የኢትዮጵያ ፖለቲካ ችግር ብለህ አስቀምጠዋል። ሁላችንም ተጠያቂዎች ነን፣ ምክንያቱ የየራሳችን ህዝብ ኮንስቲትዌንሲ የተጠቂነት ስሜት ውስጥ እንዲገባ፣ የሰለባ ስሜት ውስጥ እንዲገባ አድርገን ቀስቅሰነዋል ብለህ አስቀምጠሃል። ይሄ መቀስቀሱ ጉዳይ እንዳለ ሆኖ የፖለቲካል ናሬቲቭ አክቹዋል ግን መሬት ላይ የትግራይ ህዝብ የተፈጸመበት ድርጊት የፖለቲካ ሰለባ ነህ ተብሎ ባይቀሰቀስም ራሱ የሆነበት ነገር እንደዚህ
አይኑ አውጥቶ ባለም አቀፍ ደረጃም ኢንፋክት አንድ የረሳው ነገር ቅድም ስዘረዝር ምንም ሐሳብህ የሚጨበጥ አልሆነም ኖ ችግር የለውም እሱ የራሳችን አንደርስታንዲንግ ነው በትግራይ ህዝብ ላይ ቅድም የዘረዘርካቸው 1 2 3 ብላ ያስቀመጥካቸው ነገሮች በተጨማሪ የተለያዩ አገልግሎቶች እንዳያገኝ ተደርጎ ተዘግቶ ዙሪያ መለሽ ተዘግቶ አንድ ነገር አስታወስክ እንደውም ተጨማሪ ነገር ልዩ የሚያደርገው ሲጁ ነው እሱ ነው አጠቃላይ ዙሪያ መለሽ ተዘግቶበት እንትን ያለ ህብረተሰብ የተጠቂነት የሰለባነት ስሜት ውስጥ አስገብታችሁታል ተብሎ የሚፈረጅ ህብረተሰብ ነው አሁን አንተ በዘረዘርካቸው ነገሮች ሁለት ነገር ነው ማንኛውም የ27 ዓመቱ ስርዓት የ32 ዓመቱ ስርዓት እንበለው የፈጸማቸው ስህተቶች ወንጀሎች ጥፋቶች ሁሉ በትግራይ ህዝብ ለተፈጸመ ወንጀል ጀስቲፊኬሽን ሆነው ሊቀርቡ አይችሉም የትግራይ ህዝብ ባዳምጠኝ በምንም ተአምር አሁን የደረሰበት ነገር ሊደርስበት የማይገባው ህዝብ ነው ለዛ ነው ከትግራይ ህዝብ ጎን የቆምነው ግን የትግራይ ኤሊቶች ችግር ምን መሰለህ ጥቃት የሚባል ነገር ችግር የሚባል ነገር እስኬሉ ቅድም የተነጋገርንበት መሆኑ እንደተጠበቀው ነው የተጀመረው ገና ዛሬና በትግራይ ህዝብ ብቻ አድርጎ የማየት ችግር አለ ልክ በ27 ዓመቱ ኢትዮጵያ ውስጥ ሌላ ችግር እንዳልነበረ ብሶት የነበረው የተጠቃ ህዝብ እንዳልነበረ አድርጎ ማቀረብ አለ አንድ ሁለተኛ ችግሩ የመጣው የዶክተር አብይ መንግስት ስልጣን ላይ ስለወጣ ብቻ የአማራ ኤሊቶች ጥላቻ ስላደረባቸው ብቻ አድርጎ የመውሰድ ችግር አለ ቅድም አንተ እንዳልከው ሲምፕተሞቹን እንጂ ኮዙን ያለ ማየት ችግር አለ ሶስት ነገሮች ልንገር ከትግራይ ህዝብ መጠቃት ጋር በተያያዘ የትግራይ ህዝብ አሁን እንዲህ አይነት ጄኖሳይዳል ጦርነት እኮ ያወጀበት ከቲፒኤልኤፍ ጋራ 27 ዓመት ሙሉ እጅና ጓንት ሆኖ የሰራ የፖለቲካ ኃይል ነው ለዚህ የፖለቲካ ኃይል ደግሞ ሞቢላይዝድ ሆኖ ያገለገለ ህብረተሰብ ከጠቅላይ ሚኒስትር አብይ ጀምሮ የማን ውጤት ናቸው ማን ነው ኮትኩቶ ያሳደጋቸው ማን ነው እዚህ ደረጃ ያደረሳቸው ማን ነው ይሄን ስልጣን አሳልፎ የሰጣቸው የቲፒኤልኤፍ ቋት ሊጨርስልህ የቲፒኤልኤፍ ሚና ትልቅ ነው አንድ በል ለዚህ ጦርነት ዋናው ተጠያቂ ፌደራል መንግስቱ ነው ብልጽግና ነው የግን ጀስቲፊኬሽን ሊሆን አይችልም ቆይ ሊጨርስልህ ሁለተኛ ሻቢያ መጥቶ ቂም ቋጥሮ ጊዜ ጠብቆ የትግራይን ህዝብ እንዲያጠቃ በማድረግ ረገድ ቲፒኤልኤፍ ሚና የለው አስተዋጽኦ የለው ቆይ ልጨርስልህ ያልያዝከው ነገር ግን አለ እዚህ ላይ ልጨርስልህና ትመጣለህ ሁለት በል ሶስተኛ ተጠያቂ የምታደርጉት ማለት ነው የአማራ ናሽናሊዝም ነው አይደል አዎ አምናለሁ ድርሻ አለው በትግራይ ጦርነት ደግፎ ቆሟል የአማራ ናሽናሊዝምን በዚህ ደረጃ እንዲጦስ መጀመሪያ እንዲፈጠር አማራ የሚባል ክልል በመፍጠር የአማራ የሚባል ፓርቲ በመፍጠር የአማራ ህዝብ ከፍላጎት ውጭ መታወቂያው ላይ አማራ ነኝ ብሎ እንዲጽፍ በማድረግ አማራ ነኝ ካላልክ ትምክተኛ ነህ ነፍጠኛ ነህ ኢትዮጵያዊ ነኝ አትበል ተብሎ ወደ አማራ ብሔርተኝነት እንዲሄድ በማድረግ ረገድ ትልቁን ድርሻ የተጫወተው ማለት ነው ኢህአዴግ አይደለም በኢህአዴግ ውስጥ ቲፒኤልኤፍ አልተጫወተም ኢህአዴግ ነው እነዚህን ነገሮች ሁሉ ማየት ያስፈልጋል ልክ ነው አሁን ግን እዚህ ላይ ነው አሁን ችግሩ የፈነዳው ይሄ ሁሉ 27 ዓመትም ቲፒኤልኤፍ እንቃወማለን እንታገላለን ወይም ኢህአዴግ እንታገላለን የሚሉ ሰዎች የትግራይን ህዝብ አንለጠለ መልኩ ፕሮፓጋንዳ መንዛታቸው አንዱ ፕሪፓሬሽን ከጄኖሳይድ በፊት ከኤግዜኪዩሽን በፊት ከትግበራ በፊት ዝግጅት ስላለ ያንኑ ሲያደርጉ ቆዩ ሲፈጽሙትም አሁን አንተ በምትለው ደረጃ ጀስቲፋይድ ሊሆኑ በማይችሉበት ደረጃ ሲፈጽሙትም የህወሓት ባለስልጣናት የኢህአዴግ አካል የነበሩ ሰዎች አዲስ አበባም የቀጠሉ ባህር ዳርም የቀጠሉ ሰዎች ባልነካ መልኩ ኢንፋክት የትግራይን ህዝብ ነው ታርጌት ያደረጉት እኔ እኮ ነገርኩህ እኮ ይሄ ሁሉ ሆኖ በትግራይ ህዝብ የተፈጸመው ጄኖሳይድ ምክንያት አለው ብሎ መከራከር አይቻልም ማንንም እዛ ላይ እንትን በለው ያ7 ዓመት ህገ መንግስቱ ምኑ የሚለው አዳምጠኝ ጄኖሳይድ ፈጻሚዎችን ነፃ ሊያረጋቸው አይችልም አሉላ እንኳን የትግራይ ህዝብ በቲፒኤልኤፍ ላይ ራሱ የተደረገው ዘመቻ ፌር አይደለም ምክንያታዊ አይደለም አራቱም የኢህአዴግ አባል ድርጅቶች ተጠያቂዎች ናቸው ቲፒኤልኤፍ በተለየ ሁኔታ እንኳን የትግራይ ህዝብ ቲፒኤልኤፍ መጥፋት አለበት ተብሎ ከምድረገጽ መወገድ አለበት ተብሎ በአደባባይ የተደረገው ዘመቻ ፌር አይደለም ትክክል አይደለም አንዱ የምተቸው አሁን የአማራን ኤሊት ኢትዮጵያኒስት ነኝ የሚለውን ኤሊት
ቲፒኤልኤፍን ብቻ የችግሩ አካል አድርጎ ሌሎቹን እንደ ዲሞክራት እንደ ለውጥ ወኪል ቆጥሮ ከነሱ ጋር ቆሞ የትግራይ ወረራን መደገፉ አንታይ ቲፒኤልኤፍ ሙቭመንት ሲካሄድ መደገፉ ትልቅ ስህተት ነው ብዬ ነው የማምነው። ይሄ ወርቅ ሐሳብ ነው በእውነቱ አቶ ልደቱ። ግን ችግሩ ምንድነው? ይሄ በዚህ እኔ አሁን ለምን አንድ ቦታ ካላቆምከው ሪያሊቲው አንጻርም የተለያየ መሆኑ ግን አሁን ያንተ የሚመስለው መሰለህ በቃ ምንም አምነህ ላለመውጣት ወስነሃል። እሺ እዚህ ጋር አሁን በቃ ልንጨርስ ነው። አላሳምንከኝም አይደለም ፖይንቱ። የአቶ ልደቱ በዚህ አይነት ደረጃ ያደረካቸው ትግሎችም እኔ አንተ ስላለ አይደለም በአደባባይ ነው የምናገረው። አውትካሙ ግን ምንድነው? ጄኖሳይድን ማስቀረት አልቻለም። አሁንም ያለው ሪያሊቲ በፕሪቶሪያ ስምምነት የአማራ ኃይሎች ከትግራይ መውጣት ነበረባቸው፣ አልወጡም። ናሬቲቭ አሁን ያ ነው፣ መንግስትም እየተጠቀመበት ነው ያለው። የፕሪቶሪያ ስምምነት አይፈጸምም ያሉ ኃይሎች ናቸው ጦርነት የከፈቱብኝ ብሎ ትንብሎታል። ዛሬም ኔድ ፕራይስ በጽህፈት ቤታቸው ለፕሬስ ብሪፊንግ ሲሰጡ ስለ አማራ ክልል ሁኔታ ሲጠየቁ የሰጡት መልስ ምንድነው? የፕሪቶሪያ ስምምነት በሚመለከት ፌደራል መንግስትና የትግራይ ጊዜያዊ አስተዳደር ነው ምላሽ የሰጡት። ይሄ ምን ማለት ነው? የአቶ ልደቱ መርህ መሰረት ያደረገ 1 2 3 ብሎ በግልጽ ከትግራይ ህዝብ ጋር የወገነ ትግራይ ላይ የተፈጸመውን ነገር በግልጽ ያስቀመጠ ፖለቲካ ኢዝና ዊኒንግ ነው የኔ ፖይንት። አመሰግናለሁ። ትክክል ነው። ዊን አላረገም። ጥያቄው ምን መሰለህ? ትግራይ ላይ በተደረገው ጦርነት የሰላም አማራጭ ያለን ኃይሎች ተሸነፉ። ታሪካዊ ስህተት ነው። ያ አሳዛኝ ነው። አሁን ያን ስህተት አማራ ክልል ላይ እንደግመዋለን ወይ ነው ጥያቄ። አሁን ደግሞ ፌል ማድረግ የለብንም። ከኔ ብትጀምር ያንተ አሁን መርህ መሰረት ያደረገ በአማራ ክልል ላይ ያዝከው አቋም ከኔ ጋር ተስማምታል። አሁን እሱ ነው መጠየቅ ያለብን። አሁን you are winning በትግራይ you are winning አይደለም። ተሸናፊ በመሆናችን የትግራይ ህዝብ ያላግባብ ተጠቅቷል። አሁንም ደግሞ ዳግም ተሸናፊ ሆነ የአማራ ህዝብ ተመሳሳይ ጥቃት ሊደርስበት አይገባም። ለምሳሌ አሉላ አሁን እኮ ኦልሞስት ትግራይ ላይ እኮ የደረሰው ችግር እኮ አፍጥጦ እየመጣ ነው አማራ ክልል ወደ ትግራይ። አሁንም ይሄን ተረባርበን ካላስቀረነው ዳግም ታሪካዊ ስህተት ነው የሚሆነው። ሪሊ ሌላ ነገር ውስጥ መግባት አያስፈልግም። ይሄ በህዝብ የታወጀ ጦርነት ነው። ሁላችንም ይሄን ጦርነት መቃወም አለብን ብለን ካለፈው ስህተት ተምረን አብረን መቆም አለብን። እስማማለሁ አቶ ልደቱ። አሁን ስርዓቱ ሴት ያደረገው ናሬቲቭ አለ በዓለም አቀፉ ጭምርም እየተገዛ ያለ እኔና አንተ ግን ማንገዛው ነው። ምክንያቱም ስለተስማማን በዚህ ረገድ በአማራ ክልል በህዝቡ ላይ እየደረሰ ያለ ነገር ላይ አንድ አቋም ይዘናል። በእውነቱ በጣም ነው ግን አፕሪሼት ማደርገው ትልቅ ነገር ነው ይሄ። ለዚህ ተነሳሽ እኔ አይቻለሁ ሰሞኑ ጥሩ ምልክቶች። ዶክተር ቴድሮስ ተመሳሳይ አቋም ከተቋሙ ጋር ከሚመራው ተቋም ጋር ይዞ ያስተላለፈው መልእክት አለ። አንዳንድ የትግራይ ኤሊቶች ተመሳሳይ አቋም ሲይዙ እያየሁ እኔ ዛሬ አንተ በዚህ ደረጃ ራሱ ይሄን ማለትህ ሪሊ ላመሰግን ወዳለሁ፣ እውቅና መስጠት ፈልጋለሁ ማለት ነው። ግን አንድ ነገር ደግሞ ልንገር፣ ማመስገንህ ያንተ አቋም እንዳለ ሆኖ ይሄ የምናደርግበት ምክንያት ደግሞ አለኝ። እኔ ከራሴ ልጀምር። እኔ መች ጠየቅኩ? ችግር እኮ የለውም። ራሴ መግለጽ አለብኝ ለተመልካች። አንተ ብቻ እኮ አይደለም እየተወያየን ነው ከአንተ ጋር እንጂ እኮ ተመልካች አለ። ስለዚህ ተመልካቹን አድሬስ አታድርግ አትለኝም። ሆፕፉሊ እያልኩ ያለሁት ይሄ ያልን ያለ ነው። አቶ ልደቱ ልክ የትግራይ ህዝብ እንዲያመሰግነኝ ብለህ አይደለም ያደረግከው፣ ያ ነገር ስለምታምንበት ነው። ይሄ ከእምነት ከመርህ የሚመነጭ ነው። የኔም ይህንኑ መግለጽ ስለምፈልግ ነው። በትግራይ ናሬቲቭ በስርዓቱ አዲስ አበባ ባለውም ዓለም አቀፉ ማህበረሰብ ያስቀመጠው ናሬቲቭ አንተ ከምትለው ጋር አይገናኝም። ይሄ እውነታው ነው። በትግራይ ግን ይሄ ናሬቲቭ እየተገዛ አይደለም። ከራሴ ልጀምር። ለምን ሆነ ይሄ ካልከኝ ስርዓት የራሱ ናሬቲቭ የራሱን እንትን ይዞ ህብረተሰብ ሞቢላይዝ አድርጎ ምን ሊፈጽም እንደሚችል በትግራይ ላይ አይቼዋለሁ። አሁንም የምለው ለአማራ አንተንም ጨምሮ ሊቅም በለው ተራውም ህዝብ ስርዓቱ የፕሪቶሪያ ስምምነት እንዳይፈጸም የሚፈልጉ ኃይሎች ናቸው ይህንን እያደረጉ ያሉት የሚለው የስልጣን የሚለው እንቶ ስልጣን ላይ ያለ አካል በስልጣን መጡብኝ ቢል አይደንቀኝም። ነገር ግን የፕሪቶሪያ ስምምነት ስርዓቱ የፈረመው ከትግራይ ጋር ነው፣ ከሌላ ጋር አይደለም። ስለዚህ በትግራይ በኩል ልፈጽማቸው የሚገባ ነገሮች እንዳልፈጽም እያደረጉኝ ነው በስምምነቱ መሰረት የሚለው ነገር ዲፋይ ለማድረግ ውድቅ ለማድረግ ማለት ነው። ካንተም ትልቅ ይጠበቃል። አሁን የአማራ ህዝብ
የህልውና ጥያቄ ነው ያለኝ እንደ ህዝብ የህዝብ ጥያቄ ነው ያለኝ ብሎ የሚታገለው ሌላኛው ተው ይህንን ከትግራይ አንጻር ያለ ጥያቄ አድሬስ በማድረግ ከአሁኑ ጀምሮ መሰራት አለበት የሚል መልእክት ነው ያለኝ። በተለይ የትግራይን መሬት የምንወርበት ምክንያት ምንም የለንም። የትግራይ ወገናችን ከፈለግን ትግራይ ሄደን በየትኛውም የትግራይ ክፍል መኖር እንችላለን። የትግራይ ወገናችን በፈለገው የአማራ ክፍል መጥቶ መኖር ይችላል። ሲጀመር ወራሪ ኃይል መጥቶ የያዘው መሬታችን እንኳን በጋራ ነፃ ልናወጣው ይገባል። አንተም እንዳልከው ደግሞ በትግራይ ወገናችን ላይ የተፈጸመው እንዳቋም ምርመራው ምኑ ሌላ ነገር ሆኖ ጄኖሳይድ መፈጸሙ እንዳቋም እንወስዳለን የሚል ነገር ከመጣ ይሄ አሁን በኔ ደረጃ እየገለጽኩልህ ያለ የመርህ መሰረት ያደረገና አንተ ያመሰገንከው አካሄድ ተጠናክሮ ይቀጥላል የሚል እምነት አለኝና ከአማራ ተወላጆች ይሄ ይጠበቃል። አመሰግናለሁ። ግን አሉላ አንድ ነገር ልበል፣ ምናልባት አድናቆቴን ወደ ሌላ አቅጣጫ እንዳትወስደው። ቆይ አዳምጠኝ። ታደንቀኝ ግዴታም አይደለም። ይሄ የህዝብ ህልውና ነው ብለን ተማምነናል። በህዝብ ህልውና የመጣ ነገርን ለመደገፍ ከህዝብ ጋር ለመቆም ምንም ኤፌንድ በት አያስፈልግም። አሁን አንተ ፕሪኮንዲሽን ለማስቀመጥ ነው። ኖ በዚህ ፕሪኮንዲሽን ነው የምደግፈው አይደለም። ቆይ አዳምጠኝ። ኦሬዲ ያ መጀመሪያም ትልቁ ስህተት ምን መሰለህ? ያ ኦሬዲ ስቴትድ ነው። ወደኋላ እንመለስም። አቶ ልደቱ መጀመሪያም በፖለቲካ ኤሊቱ የተደረገው ሌትስ ስትሬንግዘን ኢት ነው የኔ ማለት ያለሁን አንዳንድ ጥያቄ ጠይቀን ልንዘጋው ነው። ልጆቻችን ራት ሊበሉ እየጠበቁ ነው። በጣም የሚደንቅ ነው። ለእኔ ብዙ ነገር ተምሬያለሁ። እንደዚህ ያለ ዲቤት ደግሞ አስፈላጊ ነው። እንደዚህ ያለ ምክንያቱም ተራርቀን ያለ ነው ተቀራርበን ስላልተናገርን ነው። በውስጣችን ያለውን ብሶት፣ በውስጣችን ያለውን ቅያሜ፣ በውስጣችን ያለውን ጥያቄ፣ በውስጣችን ያለውን ኮንሰርን ቀርበን ስላልተወያየን ነው። የኢትዮጵያ ህዝብ ይህን አልለመደም። የሚያውቀው ጥግ ይዞ እንደ ቲፎዞ አንዱን እየደገፈ አንዱን መሳደብ ነው። ይሄ ግን በጣም አስፈላጊ የሆነ ዲቤት ነው። እኔ ራሴ እየተማርኩበት ነው ያለሁት። አንዳንድ ጥያቄ ለሁለታችሁ ጠይቃችሁ። አቶ ልደቱ በአማራ ህዝብ ላይ ጄኖሳይድ ተፈጽመዋል ስትል ሰምቻለሁ። አሁን አንዱ ትልቁ በአማራ ህዝብ ላይ ያለው ትልቁ ቅሬታ በትግራይ ህዝብ ላይ 27 ዓመት ቲፒኤልኤፍ ስልጣን ላይ በነበረ ጊዜ ተገለናል፣ ተጨፍጭፈናል፣ ታርደናል ይላል። የሆነ ሰው የላከልኝ ጥያቄ አለ ለአንተ። ምን ይላል? አቶ ልደቱ በአማራ ህዝብ ላይ በደረሰው ጭፍጨፋ ላይ አዴፓ ነው መሰለኝ የሚባለው ያንተ ፓርቲ፣ እኔ ስለማላውቃቸው ይቅርታ፣ ኢዴፓ በማኒፌስቶ ውስጥ የአማራን ህዝብ መጨፍጨፍ የመዋቅራዊ ጥቃት እንደሚደርስበት የሚል ማኒፌስቶ ጽፋችሁ ነበረ ወይ? በማኒፌስቶአችሁ ነበረ ወይ በአማራ ህዝብ ላይ ለሚደርስበት ጭፍጨፋ የሚል ጠይቄልኝ ብሏል። ጥያቄውን ላስተካክለው ይላኩልኝ። እዚህ ጋር ጽፌዋለሁ፣ እናንተ እየተጨቃጨቃችሁ ሶሪ። በልደቱ ባለው በነበረው ፓርቲ ውስጥ የአማራ ህዝብ ጄኖሳይድ እየተፈጸመበት እንደነበረ በማኒፌስቶአችሁ ውስጥ ነበረ ወይ የሚል ጥያቄ ነው። አንዱ ጥያቄ ገብቶ ከሆነ ጥያቄ ገብቷል። ለቱዬ የፖለቲካ ማኒፌስቶ ምን ማለት እንደሆነ ያልገባው ሰው ነው ጥያቄውን ያቀረበው። የፖለቲካ ማኒፌስቶ እኔ ስልጣን ቢይዝ አንድ ፓርቲ ስልጣን ቢይዝ ምን አይነት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ፖሊሲዎች ናቸው የሚኖሩኝ የሚል ችግሮችን የሚፈታበትን አማራጭ ሀሳብ የሚያቀርብበት ነው እንጂ እንደዚህ አይነቶቹን ችግሮች የሚተነትንበት አይደለም። በአማራው ህዝብ ላይ እየደረሰ የነበረው በደል፣ ጭፍጨፋ ይመለከተናል ብለን በጣም ብዙ መግለጫዎች አውጥተናል በተለያየ ጊዜ ችግሮቹ ሲደርሱ። እሱን ከፈለገ ወደኋላ መለስ ብሎ በወቅቱ ይወጡ የነበሩ ጋዜጦችን ማየት ነው። በተደጋጋሚ በቤኒሻንጉል ጉሙዝ፣ በደቡብ፣ በኦሮሚያ ክልል ችግር ይደርስባቸው የነበሩ አማራዎችን በማንነታቸው መጠቃት የለባቸውም። ይሄ መቆም አለበት። ይሄ ጥቃት እንዲደርስባቸው ያደረገው ትርክትም መቀየር አለበት። መዋቅራዊ ማሻሻያ ያስፈልጋል። ሁሉም ኢትዮጵያዊ በየትኛውም የሀገሪቱ ክፍል ሄዶ አገሬ ነው ብሎ በነፃነት ተንቀሳቅሶ ሰርቶ ነግዶ የሚበላበት ሁኔታ መፈጠር አለበት። ይሄ ነው ትልቁ ችግር። ይሄ የኔ ነው፣ ይሄ የናንተ ነው፣ እዚህ ልትኖሩ አትችሉም የሚለው አስተሳሰብ ነው በሚል ነው ትግል ስናደርግ የነበረው። ይሄን ደግሞ ስናደርግ የነበር ነው የኢትዮጵያ ድርጅት ስለነበር ለሁሉም ህዝብ ነው። ሁሉም ህዝብ ላይ የደረሰውን ችግር በደረሰው መጠን ነው ስናወግዝ የነበረው እና የፖለቲካ ማኒፌስቶ ላይ እንደዛ ተብሎ አይጻፍም። ወንድሜ ስላልገባው ሊሆን ይችላል። ኦኬ። ሌላው ደግሞ ምንድነው
በአማራ ህዝብ ላይ ብቻ ለብቻ መዋቅራዊ ጥቃት ይደርስ ነበረ የሚል ብዙ ጊዜ ትናገራለህ። ነገር ግን ኢህአዴግ በነበረበት ዘመን በሁሉም ክልል ያሉት ህዝቦች ላይ ጨቋኝ ነበረ። ኢህአዴግ ጨቋኝ አንዲሞክራቲክ ነበረ እና አማራውን ብቻውን ታርጌት ያደረገ አልነበረም። በሁሉም ክልል ላይ የሚኖሩ ህዝቦች በኢህአዴግ ተጨቋኝ ነበሩ። ግን አማራውን መዋቅራዊ ጥቃት ደርሶበታል ስትል አሁን ላለው ለአማራው ላለው ቁጣ ኮንትሪቢዩት ያደረገ እሱ አይደለም ወይ? ማርያማዊት፣ እንዲህ አይነት ጥያቄ ላይ መልስ መስጠት አድካሚ ነው። ምክንያቱም በጣም የሌለ ነገር ነው ሰዎቹ የሚያነሱት። እኔ የምታወቀው ደረጃው ሊለያይ ይችላል። በአንድ ወቅት የአንዱ ከፍ ሊል ይችላል፣ በአንድ ወቅት የሌላው ዝቅ ሊል ይችላል፣ በአንድ ወቅት የአንዱ በጣም መጠነ ሰፊ ሊሆን ይችላል፣ በሌላ ወቅት የአንዱ ጠበብ ሊሆን ይችላል። ኢትዮጵያ ውስጥ ባለው ሁኔታ ግን ያልተጠቃ ህብረተሰብ የለም። ሁሉም ህዝብ ሪላቲቭሊ ተጠቂ ነው። ስለዚህ እኔ ብቻ ነኝ የተጠቃሁት የሚለው አስተሳሰብ አይሰራም፣ ትክክል አይደለም ብዬ እንዳውም የአማራ ናሽናሊስቶችን በመሞገት ነው የምታወቀው እንጂ አማራ ብቻ ነው የተጠቃው ብዬ አላቅም። እንደዛ አይነት አስተሳሰብ የለኝም። ስለዚህ መንደርደሪያቸው አማራ ብቻ ነው የተጠቃው ብለህ ማመንህ ብለው ከዛ በኋላ የሚደርሱበት ኮንክሉዥን ስህተት ነው የሚሆነው። ፕሬሚሱ ስህተት ከሆነ ኮንክሉዥኑም ስህተት ነው የሚሆነው፣ ፋላሲ ነው። ስለዚህ አንዳንድ ጊዜ ጥያቄ ስንጠይቅ የተገነዘብነውን ቢሆን የተረዳነውን ቢሆን በትክክል ያወቅነውን ቢሆን ጥሩ ነው። በጣም የተዛባ ነገር መነገር የለበትም። እና እኔ ሰሞኑንም አሁን ለምሳሌ የዚህ ከአማራ ትግል እንቅስቃሴ ጋር ተያይዞ የተናገርኳቸውን ነገሮች ቃላቶቹን እየቆራረጡ አዛብቶ በማቅረብ ቲክቶክ ላይ በመልቀቅ በጣም የተዛባ መልእክት ለህዝቡ ለመላክ ሙከራ ሲደረጋ ያለው ይሄ በጣም አሳፋሪ ነገር ነው። አሳዛኝ ነው። መሬት ላይ ያለው እየሞተ ያለው ህዝብ ነው፣ ንጹሐን ህዝብ ነው። እኛ የተሳሳተ መልእክት ባስተላለፍን ቁጥር ዋጋ የሚከፍለው ህዝቡ ነው፣ የሚሞተው ህዝቡ ነው፣ የሚጨፈጨፈው ህዝቡ ነው። ከዚህ አይነት ነገር መቆጠብ አለብን። ስለዚህ ትችት ስናቀርብ፣ ወቀሳ ስናቀርብ በሚገባው ልክ መሆን አለበት። እውነትን ይዘን መሆን አለበት። እኔ አብዛኛውን የምወቀሰው በምናገረው ነገር አይደለም፣ በምሰራው አይደለም። ሰዎች ልደቱ ያላግባብ አለ ብለው በተዛባ ሁኔታ በሚናገሩት ነገር ነው። ዋሽተው በሚያወሩት አሉባልታ ነው የምተቸው፣ በምናገረው ነገር አይደለም። ስለዚህ አንደኛ ይሄ እየቆረጡ እየቀጠሉ በየሚዲያው የሚለቁትን ነገር ህብረተሰቡ ዝም ብሎ በቀጥታ መስማት መውሰድ የለበትም፣ መጠራጠር አለበት። ካፋችን ካልሰማ በስተቀር ከትክክለኛው ምንጭ ካልሰማ በስተቀር አሁን ዘመኑ በጣም ቴክኖሎጂውን ለመጥፎ ነገር እየተጠቀምበት ነው። የሰዎችን ሀሳብ እየቆራረጥን እያስመሰል ያላሉትን እንዳሉ አድርገን ነው ፖለቲካ ማራመድ የምንፈልገው። ከዛ መውጣት አለብን። አብዛኛዎቹ ጥያቄዎች ከዛ አይነት የተሳሳተ መረጃ የሚነሱ መስሎ ስለታየኝ ነው። እሺ እንኳን ጥያቄዎቹ እንደተጠበቁ ሆነው ማርያማዊት አይ ቲንክ ኢንትረስቲንግ የሚያደርገው አንተ ጥያቄ አለኝ ግን አሁን ላይ የጊዜያችን እየሄደ ስለሆነ ዛሬ እንዳርጋቸው ጽጌ የሚባለው ሰውዬ የኢትዮጵያ ካንሰር ብዬ ነው የምጠራው፣ እሱ በጣም ክፉ ካንሰር ኢትዮጵያ ንግግር አድርጓል። የተናገረው ንግግር ላይ ምንድን ነው የትግራይ ኃይሎች ወደ 250 ነው 300 ሺህ ሰራዊት ይዘው ወደ አማራ እየተንቀሳቀሱ ነው የሚል እንደዚህ ያለ እጅግ ጭከናና ውሸት የሞላበት ነገር ተናግሯል። እና የትግራይ ኃይሎች የአማራን ህዝብ ለመውጋት እየተንቀሳቀሱ ነው። በትግራይ ጦርነት ላይ የኤርትራን ወደ ጦርነቱ መግባት ስርዓቱ ዋና ተጠያቂ እንዳለ መሆኑ ተጠብቆ፣ ምክንያቱም ማንም ያግባባህ ማንም ይደልል ማንም ደላላ ሆኖ በመሃል እንትን ያደርግ እንደ ስርዓት ያንን ነገር ከፈቀድ ዋናው ተጠያቂ እንደ ስርዓት አገሪቱን የሚመራ ነው። የአገሪቱ ሉዓላዊነት መጠበቅ ያለበት፣ ሉዓላዊነት ደግሞ ድንበር ብቻ አይደለም የህዝብ ሉዓላዊነትም ጭምር፣ ህዝቡን ፕሮቴክት የማድረግ ስልጣን ያለው ስርዓቱ ነው። ነገር ግን በዚህ ይህንን በማምጣት በማዋለድ የኤርትራን ወደ አዲስ አበባም ከዛም አልፎ የኤርትራ ስርዓት መጥቶ አቶ ልደቱንም ጨምሮ የተፈጸሙ አጠቃላይ ከ2018 በፈረንጆች አቶ ኢሳያስ ወደ ኢትዮጵያ እጃቸው እንዲያስገቡ ከተፈቀደላቸው ጊዜ ጀምሮ የተፈጸሙ ነገሮች ተጠያቂ ከሚሆኑት ሰዎች አንዱ ግንባር ቀደም ሰው ይሄ ሰው ነው። አሁንም ኢንቴንሽኑ ይሄ ሲል ምንድን ነው በቀላሉ የሚጠቀሱ የትግራይ በዚህ ጉዳይ ላይ የትግራይ ተወላጆች የያዙት አቋም በዚህ በአማራ ውስጥ ክልል ውስጥ እየሆነ ባለው አሁን የያዙት አቋም ያንኑ እንደ ምሳሌ መጥቀስ ሳይሆን መርህ መሰረት ያደረገው ኤርትራን ጋብዞ ወደ ጦርነቱ ማስገባት የሚቻልበት ኢንፋክት አሁን የኤርትራ ሚና በዚህ በአማራ ታጣቂዎች ዙሪያ ኦብቪየስሊ የሚታወቅ ነገር ነው። በማሰልጠንም እንትን ማለትም በማስረጃ ጭምር የተደገፈ የኤርትራ መንግስት ምን እንደሚያደርግ እናውቃለን።
ስርዓቱም ራሱ ጎንደር ላይ ያተኮረው የኤርትራ መንግስት ወደ ጦርነቱ እንዳይሳብ ለመከላከል ነው። ራሳቸው ስቦ ያስገቡት አሁን እንዳይሳብ ኦልሬዲ እኮ ገብቷል። እስከ ቤተ መንግስት ድረስ ጣልቃ ገብነት ያለው ስርዓት ነው። ስለዚህ ይህንን ስርዓት እንዲገባ አይደለም ኦልሬዲ ገብቷል። የገባበት እንትን ጀስቲፋይ ለማድረግ ሌጂቲሜት ለማድረግ የትግራይ እንትን እያመጡ ነው። አንድ ነገር ልንገርሽ፣ እኔ የውጭ ጣልቃ ገብነት ባርከው እና ደልለው ያስገቡ ሰዎች በክልሎች መካከል እንኳ ጣልቃ ገብነቶች ቢፈጸም እነሱ ሞራል የላቸውም ለመክሰስም ለመኮነንም። እንደኔ እምነት ከሄድሽ ግን አይደለም የውጭ ኃይል በየትኛውም ክልል ስርዓቱ ምን ያክል ክፋት ይኑረው በሚያደርገው ዘመቻ የትኛውም ክልል መሳተፍ የለበትም፣ የትኛውም ህዝብ መሳተፍ የለበትም ብዬ ነው የማምነው። በአማራ በኩል የነበረው ቅድም የሁሉ ያከራከረንም ለአማራ ህዝብ ትልቅ ችግር ነው የሚያመጣበት። አንዴ ጠቅላይ ሚኒስቴሩ ልዩ ኃይሉ የትም ባዘምተው ምን አገባችሁ ብለዋል በፓርላማ። ጅጅጋም ላዘምተው እችላለሁ ብለዋል። ይሄ አደገኛ ነው። ከአንድ ክልል ከአንድ ብሔር የወጣ ኃይል የትም ቦታ ማዝመት ለዛ ህዝብ በቀጣይነት አደጋ ውስጥ እንዲገባ ያደርገዋል። ይሄ በተደጋጋሚ ተናግሬዋለሁ። ጦርነቱ ሲካሄድ የአማራ ኃይሎች ትግራይ ውስጥ መግባት የለባቸውም ብዬ ነበር። ምክንያቱ ጦርነቱ ሆን ተብሎ ባይ ዲዛይን በሁለቱ ህዝቦች ላይ የተደረገ ጦርነት ለማድረግ እየተሰራ ያለ ሴራ እንደሆነ አውቃለሁ። ስለዚህ አይደለም የውጭ ኃይል በእኔ የውስጥም ከአንድ ክልል ወደ ሌላ ክልል ተጉዞ የሚደረግ እንትን ስርዓቱ ኢንፋክት ህዝቦችን በቀጣይነት እርስ በራሳቸው እየተባሉ ለስርዓቱ ፈጽሞ ለስልጣኑ ማለት ነው ኢትዮጵያ ማስቀጠል ምናምን ነው የሚለው፣ ስልጣን ማስቀጠል ነው በሌላ አነጋገር፣ አደጋ በማይሆንበት መልኩ እርስ በራሳቸው እየተናቆሩ የሚኖሩ ህዝቦችን ማስቀጠል ነው እና የዚህ አንድ አካል አድርጌ ነው የምወስደው እንጂ በግልጽ ይታወቃል። የትግራይ አመራሮች አሁንም ድረስ ባለኝ እኔ በማቀው የፕሪቶሪያ ስምምነት ይፈጸም ነው እያሉ ያሉት። የፕሪቶሪያ ስምምነት የማስፈጸም በተለይ ከፌዴራል በኩል የማስፈጸም እንትን ትግራይ አይደለም የሚፈጽመው፣ በፌዴራል ቦታ ሆኖ የፌዴራል መንግስት ራሱ ነው የፈራሚው ራሱ ስለሆነ ማለት ነው። ለምሳሌ የአማራ ኃይሎች እና የኤርትራ ኃይሎች ከትግራይ እንዲወጡ የማድረግ ስራ የፌዴራሉ እንትን ነው ከተፈራራሚዎቹ ማለት ነው። ትግራይ የሚያደርገው አይደለም። ከራሳችን ግዛት እንኳ ሰራዊት አዝምተን ከትግራይ ማለት ነው እንዲወጣ ያላደረግነው አካል በክልሉ ሄዶ መዋጋት ከየት ነው የሚመጣው? የትግራይ መሬት እኮ አሁንም በኃይል እንደተያዘ ነው። ትግራይ ከፕሪቶሪያ በኋላ ሰራዊት የላትም ሲጀምር። ቲዲኤፍ የሚባል የለም፣ አብቅቷል። በህገ መንግስቱ እንሄዳለን ብለዋል፣ ተፈራርመዋል። ሰራዊቱ ትጥቅ ይፈታል፣ ይበተናል ብለዋል። አሁን የትግራይ መንግስት ሆነ አመራር እኔም ምለው በመልእክትም ጭምር በዚህ በአማራ እየተካሄደ ባለው እንትን እጃቸው ማስገባት የለባቸው። ለምን? የፕሪቶሪያን ስምምነት መጣስ ነው የሚሆነው በቀጥታ። የፕሪቶሪያ ስምምነት እንዲፈጸም የሚጠይቅ ኃይል የፕሪቶሪያ ስምምነት ጥሰት ላይ መሳተፍ የለበትም። ይህ ማለት ግን እኔ በፌዴራል በኩል አስሯቸው የነበሩም ይሁን አሁንም ሪክሩት የሚያደርጋቸው ይሁን የትግራይ ተወላጆች ካሉ ትግራይ እኮ በፌዴራል ሊኖራት የሚገባ ድርሻ እኮ የላትም። በአሁኑ ሰዓት ፓርላማ ላይ የለችም፣ ፌዴሬሽን ምክር ቤት ላይ የለችም፣ ሚኒስትሮች ላይ የለችም፣ ካቢኔ ላይ። መከላከያ እኮ ለመጀመሪያ ጊዜ በታሪክ ትግራይ ኢሚዩን የሆነ መከላከያ ያየነው እኮ በዚህ ጄኖሳይድ ወቅት ነው። ትግራይ የሚባል እኮ የለም በተቋማት በተለይ በደህንነቱ በጸጥታውና በመከላከያው ማለት ነው። ይህ ባለበት ሁኔታ የትግራይ ተሳትፎ አይደለም በክልል በፌዴራልም ደረጃም የለም። በፌዴራል ደረጃ ግን ጀስቲፋይድ ነው ብዬ ነው የማምነው። የአማራ ህዝብ እንደዛ መደረግ አለበት ወይ? ነው መደረግ የለበትም በየትኛውም ህዝብ ፎር ዛት ማተር። ነገር ግን ልክ የስርዓቱ በፌዴራል ብሎ ተቋማት ይዞ እያንቀሳቀሰ ከመግለጫም አልፎ በተግባር እያዘመታቸው ያሉ አካላቶች እንደዛ አይነት ማዘመት ስራ ሰርቶ ከሆነ ግን አላቅም፣ ካደረገም ያንኑ እኔ የመከራከር እንትን የለኝም ልፈልጌ ነው። ማርያማዊት አንድ ነገር ብጨምር እዚህ አሉላ ያለው ነገር ላይ አሉላ ያለው አሁን ጥያቄሽ ከአቶ አንዳርጋቸው ጽጌ ጋር የተያያዘ ስለነበረ አሉላ ጥያቄውን አስመልክቶ የመለሰውን መልስ በደንብ ነው የምጋራው። ይሄን የአቶ አንዳርጋቸው ጽጌን አነጋገር እንዲሁ ዝም ብሎ በቀላል መወሰድ የለበትም። መጀመሪያ የትግራይ ጦርነት ከመፈንዳቱ በፊት ተመሳሳይ ትርክቶች ናቸው በህዝቡ ውስጥ እንዲገቡ የተደረጉት። ህዝቡን የሚቀሰቅሱ፣ ህዝቡን የሚያወናብዱ
በጣም ስልታዊ የሆኑ ስራዎች ተሰርተው አስታውሳለሁ። አቶ አንዳርጋቸው ጽጌ 1.2 ሚሊዮን ታጣቂ ኃይል ትግራይ አላት ብሎ ነው ጻፈው በዛን ጊዜ። ተመሳሳዩ ነገር ነው አሁን እየሆነ ያለው። አሁንም ሌላ ጦርነት እንዲነሳ በተለይ በሁለቱ ህዝቦች መካከል የተፈጠረው ቁርሾ ቅራኔ የበለጠ እንዲቀጥል ነው እየተፈለገ ያለው። ለምን ከነዚህ ሁለት ህዝቦች ግጭት እጠቀማለሁ፣ ወደፊት የፖለቲካ ተቀናቃኝነት የሚመጣብኝ ከነዚህ ሁለት ህዝቦች ነው። እነዚህን ሁለት ህዝቦች ስችል እርስ በርሳቸው እያጋጨው፣ ሳልችል ደግሞ በየተራ እየወጋው ማዳከም አለብኝ የሚል አመለካከት ያላቸው ሰዎች አሉ። የዛ ስልት መሳሪያ ነው ይሄ የአቶ አንዳርጋቸው ጽጌ ንግግር። እኔ ሰሞኑን በዚህ 2 ቀን የወጣውን የአስቸኳይ ጊዜ አዋጅ በአማራ ክልል ላይ የታወጀውን ጦርነት ሁሉም ክልሎች ደግፈው መግለጫ አውጥተዋል። መግለጫ እስካሁን ያላወጣ ያልደገፈ የትግራይ ክልል ነው። አደንቃለሁ። ይሄ ነገር ተጠናክሮ መቀጠል አለበት። እኔ ራሴ ባለኝ መረጃ የትግራይ ኃይሎች በኃይል የፕሪቶሪያውን ስምምነት ለማስፈጸም ወይም የአማራን ህዝብ ለመውጋት ፍላጎት እንደሌላቸው ነው እየሰማሁ ያለሁት። እርግጠኛ መሆናችን ያለኝ መረጃ ግን አሁን አሉላ ካለው የሚቃረን አይደለም። እርግጥ ነው በተወሰነ ደረጃ ወታደራዊ ኤክስፐርቶች፣ ጀነራሎች፣ ባለሙያዎች ፌደራል መንግስቱ ከትግራይ እንዲሰጡት ጠይቋል የሚል ነገር ሰምቻለሁ። እኔ በማንኛውም ሁኔታ የዚህ ጦርነት ተጋሪ መሆን አለበት ብዬ አላምንም። የትግራይ ክልላዊ መንግስትም ህዝብ ሪሊ የአማራ ኤሊቶች የሰራ ነው ስህተት እንደገና መደገም የለበትም ብዬ ነው የማምነው። ስለዚህ እንዲህ አይነቶቹን ነገሮች በጥንቃቄ ማየት ያስፈልጋል። እኔ የትግራይ ጊዜያዊ መንግስት ነገሮችን በጥንቃቄ እንደያዘ እያየሁ መግለጫ አለማውጣቱ ራሱ የሚያሳየኝ ይሄን ነው። ይሄ ነገር ተጠናክሮ መቀጠል አለበት። ይሄ ደግሞ በአንድ ወገን ብቻ አይደለም። የአማራ የፖለቲካ ኤሊቶችም ካለፈው ስህተት ተምረን ሪሊ በሁለቱ ህዝቦች መካከል ጤናማ ግንኙነት እንዲኖር ከነሱ ብቻ አይደለም መጠበቅ ያለበት፣ ከኛ የሚጠበቀውን ነገር ሁሉ ደግሞ ማድረግ አለበት። እሱን ነበር ቅድም የጠየኩት። እንደ ኮንዲሽን ሳይሆን ሪሲፕሮኬት ማድረግ አለባቸው መሆን አለበት። ዋን ወይ አይደለም። በዚህ ደረጃ ከተንቀሳቀስን የራሳችንን ህልውና እናተርፋለን፣ ከኛም አልፎ የሌላው ህዝብ ህልውና እንዲተርፍ አስተዋጽኦ ማድረግ እንችላለን። ኢትዮጵያ የምትድነው በአንድ ህዝብ በሁለት ህዝብ አይደለም፣ በመላው ህዝብ ትብብር ነው። የትግራይ ህዝብና የአማራ ህዝብ አሁን የገባበት ቁርሾ እንደገና ወደ ሁለተኛ ሌላ ዙር ጦርነት የሚገባ ከሆነ የሁለቱም ህዝቦች ህልውና አደጋ ውስጥ ነው የሚገባው። የአጠቃላይ ሀገሩ ህዝብ ህልውና ችግር ውስጥ ነው። መጀመሪያ እኛ በመካከላችን ያለው ልዩነት ፈተን መተባበር ከቻልን ግን ከሌላው የኢትዮጵያ ህዝብም ጋራ በጋራ ችግራችን ለመተባበር እድል ይኖረናል። በሀገርም ደረጃ አስተዋጽኦአችን ጠቃሚ ይሆናል እና እኔ በእውነት አፕሪሼት አድርጌያለሁ። ይሄ ተጠናክሮ መቀጠል አለበት። አሉላም ከልቤ ነው። ያለፉት ነገሮች ሁሉ ያለፉ ናቸው። በጦርነት ጊዜ ስሜታዊ ሆነን ሁላችንም ብዙ ነገር ልንናገር እንችላለን። አሁን ግን በአማራ ህዝብ ላይ የሚደረገው በደል፣ ግፍ፣ ጦርነት ትክክል አይደለም። ይሄን አንደግፍም ተብሎ አቋም መያዙ በደንብ ነው አፕሪሼት ማድረግ። ታንክ ዩ ቬሪ ማች። ለዛ አመስጋኝና ተመስጋኝ መሆን የለብንም። ምንም ጥርጥር የለውም። ለራስህ ህሊና ብለህ የምታደርገው ነገር ነው። ግን ሌሎቹ ሊማሩበት የሚገባ ነገር ነው። ሁላችንም ልንማርበት የሚገባ ነው እና ማርያማዊትም እንዲህ አይነት መድረክ በማዘጋጀትሽ በጣም ደስ ይለኛል። ደግሞ ልዩ መድረክ ነው በእውነት። እኔ ከአማራ ነኝ፣ አሉላ ከትግራይ ነው፣ አንቺ ደግሞ ከአማራም ከትግራይ ነው እና በጣም አስፈላጊ መድረክ ነው። ከኦሮሞም ከኦሮሞዎችም ጋብዤ ነበረ የሚመቸው ስላልነበሩ ነው እንጂ የኦሮሞም ህዝብ እንዲመጣ ፈልጌ ነበር። በእውነቱ እኔ ብዙ ተምሬያለሁ። ደስ የሚለው ነገር አንተ የምትለው የፖለቲካል ናይቭ ነኝ። የኢትዮጵያ ፖለቲካ በጣም እውቀቱ የለኝም። ባለማወቄ ደግሞ ምንም አያሳዝነኝም። ይቅርታ አድርግልኝና የኢትዮጵያ ፖለቲካ ለማወቅ የሚያጓጓ አይደለም። የጥላቻ ፖለቲካ፣ የዘረኝነት ፖለቲካ ብዙም ባለማወቄ አይቆጨኝም።
ግን አለማወቅ ግን ብዙ የሚጠቅመኝ ነገር ምንድነው ሁለት ዲፈረንት ፖላር ላይ ያሉ ሰዎችን I don't have any problem ኢንቫይት ሳረጋቸው ማለት ነው። ምክንያቱም በአንተና በአሉላ መካከል ያለው ልዩነት እኔ አላውቅም። እኔ የማውቀው አሉላና ልደቱ አሉላ ከትግራይ ልደቱ ከአማራ ኢትዮጵያኖች ናቸው ብዬ ነው የማስበው እና ያ ጠቅሞኛልና እናንተም የኔን ናይቭነት ተረድታችሁ ነገራችን ላይ ልዩነት መስሎም የታዩት አሁን የጋራ ሀገር አለን ስንል ልክ አቶ ልደቱ በያዘው አቋም የውጭ ወራሪ በጋራ ነው ውጣልን ከመሬታችን ብሎ የመታገል ነገር ይምጣ፣ ወደ ግጭት አንሄድም፣ እንደ በታቀደልን እንትን አንገባም ስንል ከትግራይ በኩል የሚነሱ ነገሮች አሉ። እነዚህን በአማራ በኩል አይ እኛ የትግራይን እንትን የመንካት የትግራይን ህዝብ የመጨፍጨፍ ፍላጎት የለንም፣ የተፈጸመው እንኳን በፊት ስህተት ነው፣ ስለዚህ ከዚህ እኛ ራሳችን ገለል አድርገናል፣ በዓለም አቀፍ ማህበረሰብ በዚህ ያልፈጸማችሁ ምናምን የሚል ከትግራይ ጋር በተያያዘ የሚነሳብን ነገር መኖር የለበትም። ካሁን በፊትም የፈጸምናቸው ሞቢላይዝ በሚያደርግ መልኩ ስርዓቱ እንደዚህ አይነት ነገሮች ውስጥ እንድንገባ ያደረገን ስህተት ነበረ። አሁን ተመልሰን ወደዛ ስህተት አንገባም የሚል ነገር ማድረግ ላይ ወደዛ ኮንክሉዥን ለመምጣት ያነሳዋቸው ነጥቦች እንጂ በመሰረቱ ማንንም ጣት ለመቀሰር ወይም ደግሞ አላስፈላጊ እንትን አሁንም እንዲቀጥል ከመፈለግ አይደለም። መጨረሻ ላይ ሄደን አጥርተን እነዚህ ነገሮች ኦኬ ወደሚያግባቡና ወደሚያስማሙን ነገሮች መምጣት አለብን ለማለት ያክል የተነሱ ነጥቦች ናቸው እንጂ በሌላ ሊወሰዱ አይደለም። እሺ በአንዳንድ ደቂቃ አቶ ልደቱ አሁን ስላለው ስለ ጦርነቱ በአማራና በትግራይ በአማራና በኦሮሞ በመላው ኢትዮጵያ መካከል የምታስተላልፈው መልእክት ካለ አንድ ደቂቃ ወስደ እንዲሁም አሉላዬ ከዛ በዚህ እንዘጋዋለን። አይ እንደው አድማጭንም እንዳናሰለች ሁሉንም ነገር በአብዛኛው የዳሰስነው ነው የሚመስለኝ። እኔ የምለው የኢትዮጵያ ችግር እንዲፈታ ከፈለግን ሁልጊዜም አንዳችን በሌላችን ጫማ ራሳችንን እያስገባን ችግሮችን ማየት አለብን። በአንድ ህዝብ ላይ የሚደርስ ጥቃት የሁላችን ጥቃት ነው ብለን ማሰብ አለብን። እንደዛ ማሰብ ካልቻል የማንችል ከሆነ ዛሬ አንዳችን ስንጠቃ ሌሎቻችን የኛ ጉዳይ አይደለም ብለን የምንጠብቅ ከሆነ ዞሮ ዞሮ በመጨረሻ ሁላችንም ተጠቂ ነው የምንሆነው። ስለዚህ የወደፊት ዕጣ ፈንታችን ምንም ጥርጥር የለውም አንድ ላይ ያለ የተወሳሰበ ነው፣ አብሮ የሚወሰን ነው። የአንዳችን ጥቃት ሌላችንን ይመለከተናል። ስለዚህ የጋራ ችግር ነው እንደ ኢትዮጵያዊ ያለብን። ስለዚህ ጥቃቶች ሲፈጸሙ በእኔ ያልደረሰም እኔን አይመለከትም ብለን ዝም ማለት የለብንም እና በትግራይ የታየው ትልቁ ስህተት ይሄ ነው። አንዳንዱ አፍ አውጥቶ ይገባቸዋል እስከ ማለት አፍ አውጥቶ ጦርነቱን ደግፎ መቆም በውጊያው መሳተፍ፣ አንዳንዱ ደግሞ እኔ ምን አገባኝ ብሎ በዝምታ ማለፍ ይሄ ሁሉ ተጠያቂ ያደርገናል እና አሁን ደግሞ አማራ ክልል ተመሳሳይ ችግር መጥቷል። ኦሮሚያ ክልል ተመሳሳይ ችግር ለ5 ዓመት ሲካሄድ ነው የኖረው። እውነቱን ለመናገር ስለ ሶስቱ ብሔሮች ሁልጊዜ ደጋግመን እናነሳለን። አለመታደሉ ነው። ልክ አገሪቱ ሌላ ህዝብ እንደሌላት ሁሉ ብዙ በእውነት በጣም አሳዛኝ ነገር መለወጥ ያለበት ነገር ነው። አብዛኛው ችግር ፈጣሪ ከነዚህ ሶስት ብሔሮች የሚወጣ ኤሊት ስለሆነ ነው እንጂ ኢትዮጵያ ውስጥ በችግር ውስጥ ያሉት እነዚህ ሶስት ብሔሮች ብቻ ነው። ሁሉም ህዝብ ችግር ውስጥ ነው ያለው። ጋምቤላ፣ ቤኒሻንጉል ጉሙዝ፣ አሁን ደቡብ ክልል ውስጥ ብዙ ቦታ በከፍተኛ ችግር ውስጥ ነው ህብረተሰቡ ያለው። እንደ ሀገር ደግሞ ጦርነት ውስጥ ሲገባ በኢትዮጵያ መከላከያ ሰራዊት የሁሉም ብሔር ብሔረሰብ ልጆች ናቸው እዛ ውስጥ ያሉት። የሁሉም ብሔር ብሔረሰብ ልጆች ናቸው የሚሞቱት፣ የሚቆስሉት፣ አካል ጉዳተኛ የሚሆኑት። የሀገር ኢኮኖሚ በጦርነት ሲወድቅ የእያንዳንዱ ግለሰብ የትኛውም ክልል ያለ ቤት ነው የሚንቋቋው፣ ኑሮ ነው የሚንቋቋው። ስለዚህ የጋራ ችግር ነው ያለብን። አንዱ መሰረታዊ ችግር አሁን የማየው ምንድነው ከቀድሞ የሚለየው፣ ቀድሞ እታች ያለው ህብረተሰብ፣ ተጨቋኙ ህብረተሰብ፣ ግፍ የሚደርስበት ህብረተሰብ ከስርዓቱ ጋር ነበር የሚታገለው፣ ቨርቲካል ነበር ትግሉ። አሁን ግን ቨርቲካል ብቻ አይደለም፣ ወደ ጎን እንታገላለን። ሁላችንም በግፍ እየተገዛን እየተረገጥ እየተጨፈጨፍን እያለ አንዳችን ከሌላችን ጋር እንታገላለን። እርስ በርሳችን እየታገል በጋራ ከላይ ሆኖ የሚጨቁነንን ኃይል ልናሸንፍ አንችልም ሪሊ። እና ችግሩ የጋራ ነው፣ በጋራ ነው እየተጠቃን ያለን። ያ ችግር ግን እኩል ነው ማለት አይደለም።
በአንድ ወቅት ያንዳችን ከፍ ይላል፣ የሌላችን ዝቅ ይላል። አንጻራዊ ነው እንደየወቅቱ እንደየሁኔታው። ምንም ጥርጥር የሌለው ግን ሁሉም የችግሩ አካል እና የመፍትሄው አካል ደግሞ ሁላችንም መሆን ይችላል። ስለዚህ አሁን በአማራ ክልልም በየትኛውም አካባቢ እየተፈጸመ ያለን በደል፣ ሰቆቃ ለመቃወም የማንኛውም ብሔር አባል መሆን የግድ አያስፈልግም። ሰው መሆን ነው፣ ኢትዮጵያዊ መሆን በቂ ነው። ሰው መሆን አይተናል እኮ አይደለ? እንዲህ አሁን ትግራይ ውስጥ ለተደረገው ጭፍጨፋ ስንት የዓለም አቀፍ ህብረተሰብ ወይም ደግሞ የውጭ ዜጎች ተቆርቋሪ ሆነው ሲቆሙ ካምፔን ሲያደርጉ አይተናል። ተመሳሳይ ነገር መቀጠል አለበት እና መድረኩ በመዘጋጀቱ በጣም ከልብ ነው ማርያማዊት የምናመሰግነው። የበለጠ ሰፋ አድርገሽ ትገፊበታለሽ የሚል እምነት አለኝ። አሉላም በእውነት በጣም ነው የማመሰግነው። የመጀመሪያ ዕለት ነው እንግዲህ ክርክሩ የበዛው ጭቅጭቁ የበዛም መጀመሪያችን ስለሆነ ነው እና እንዳይፈረድ። ጥሩ ነው በጣም አሉላ። የአንተስ መዝጊያ አጠር አድርገህ በአንድ ደቂቃ። እሺ አመሰግናለሁ። ያው ቅድም እንደተናገርኩት ነው ይሄ ጦርነት በትግራይ ላይ ሲደገስም ሲፈጸምም ይሄ ነገር አሁን ሞቢላይዝ እየተደረጉ ያሉ ሰዎች ነገ ጠዋት ደጃፍ